ደረጀ እንግዳ እባላለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ነኝ። እንደሚታወቀው እንግዲህ እኛ የመንግስት ተቋም እንደመሆናችን ዩኒቨርሲቲም እንደመሆኑ በርካታ አገልግሎቶችን ከሶስተኛ ወገን እንጠቀማለን። ለምሳሌ ጥበቃም፣ ጽዳትም፣ እንደዚሁ የተማሪዎች ምግብ ዝግጅትንም ከሶስተኛ ወገን እንጠቀማለን። ኮመርሻል ኖሚኒስ እኛን ተክቶ የእኛን ቦታ ሆኖ ኃላፊነት ወስዶ ያንን ቤት የማስተዳደር የጽዳቱንም ጥበቃውንም አብሮ የማድረግ እዛ የሚጠቀሙ ተጠቃሚዎችንም በጋራ የማስተዳደር ስራን ይሰራል። ስለዚህ የእኛ ስራ ወደ ዋናው ስራችን ወደ ዋናው የተቋቋምንበት ዓላማ መማር ማስተማር፣ ምርምርና ማህበረሰብ አገልግሎት ወደ መስራት እንድንሄድ የእኛን በርደን ተሸክሞ እየሰራ ነው ማለት ነው። የሚሰሩበት የስራ ስታንዳርድም ራሱን የጠበቀ ነው። ስለዚህ አሁን ምንም እንኳን ሌሎች ሶስተኛ ወገኖች የሚሰሩት ስራ ቢኖርም ኮመርሻል ኖሚኒስ ጋር በምንሄድበት ጊዜ ግን ከነሱ ጋር በምንሰራበት ጊዜ ወይም እነሱም ስንመርጥ ሙሉ ኃላፊነት ለነሱ ሰጥተን ስለምንሰራ እኛ ዋናው አትኩሮታችን ላይ እንድናደርግ የሚያደርገን ነው። ስለዚህ ዋናው የመምረጫችን ምክንያት ፕሮፌሽናሊዝም፣ የስራ ጥራትና ኃላፊነትን ወስዶ እንደኛ ሆኖ የመንግስትን ስራ እንደመስራት ማለት ነው። እንግዲህ ያው ከኛ ጋር በምንሰራበት ጊዜ አንደኛ ቅድም እንደጠቀስኩት ዋናው የሚሰሩበት የፕሮፌሽናሊዝም አንደኛው ዋናው ኤሪያ ነው የሚሰሩበት። ስለዚህ ከኛ ጋር ባለን ግንኙነት ከሚመለከታቸው አካላት ጋራ በቀጥታ ግንኙነት ያደርጋሉ። ስራውን ያለኛ ብዙ ድጋፍ አንዳንድ አስፈላጊ የሆኑ ነገሮች በሚመጡበት ጊዜ እንጂ ሙሉ በሙሉ እኛን ሆነው ነው የሚሰሩት። ነገር ግን በሚያስፈልግበት ጊዜ ግን ጥሩ ኮሚኒኬሽን ነው ያለን፣ ተግባቦት አለን። ከዋና ስራ አስፈጻሚው ጀምሮ እዚህ ሳይት ማናጀር እስከሆነው ድረስ በቀጥታ ከኔ ጀምሮ ታች እስካሉ ሰራተኞች ድረስ በቀጥታ የመገናኘት ሀሳባቸውን የማቅረብ እና ችግሮች ሲኖሩ ችግሮችን ፈተው መፍትሄ በጋራ የማምጣት ስራ ነው የምንሰራው። ስለዚህ እንግዲህ ኮመርሻል ኖሚኒስ ከኛ ጋር በአጋርነት የሚሰራ ተቋም ነው። ለ60ኛ ዓመት በመድረሱ እኛ ከኛ በኩል እንኳን አደረሳችሁ። ለሚቀጥሉት ዓመታትም እንደዚሁ በሰራችሁት ስራ፣ በምትሰሩት ስራ፣ በምታገለግሉት አገልግሎት ሀገራችንን ወደ ተሻለች ቦታ የራሳችሁን አበርክቶ ሌሎች በማይሰሩባቸው ፊልዶች እየሰራችሁ ስለሆነ መልካም እድል እመኛለሁ። በሚቀጥሉት ዓመታት ደግሞ ከዚህ የበለጠ በርካታ ስራዎችን በጋራ ከኛ ጋርም ከሌሎች ተቋማትም ጋር እየሰራችሁ የተሳካ ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።